السلام عليكم ورحمة الله وبركاته ودي سادياتي وتملكاتوች እንዴት ናችሁ? ሰላም ናችሁ ወይ? አልহামዱሊላህ እኔ በጣም ደህና ነኝ። እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? እስቲ ዛሬ ቤት ለመስራት ያሰባችሁ ዛሬ አንድ ባንድ ላስረዳችሁ። እኔ ዋናው ቤቴ እዛ አልቋል። ይሄ አልቋል፣ 3 ክፍል አልቋል ማለት ነው። አሁን የቀረው ኪችን ሰርቪስ እና ሱቅ ጀምረዋለሁ ማለት ነው። እቺ ደግሞ ሻወር ቤት ነች። ሻወር ቤት እስቲ አሁን ይሄን ለመስራት ምን ያስፈልጋችኋል? ባለሙያ ስንት ከፈልኩኝ? አንድ ባንድ ላስረዳችሁ። አሁን እቺ ኪችን ነች ማለት ነው። እቺ ኪችን ነች ግን አላለቀችም። ወደ ሞጆ አካባቢ ናዝሬት ማለት ነው። ያንዳንዱ የብሎኬት ዋጋ፣ የፌሮ ዋጋ፣ የስታፋ ዋጋ፣ የሲሚንቶ ዋጋ እነግራችኋለሁ ማለት ነው። እንዲሁም መሰረት ግንባታ፣ መሰረት ቁፋሮ፣ ሁሉ ነገር ስንት እንደከፈልኩ ለባለሙያ ማስረዳችኋለሁ። እስቲ ሁላችሁም ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ አሁን ብሎኬት ወደ ሞጆ አካባቢ አንድ ብሎኬት 30 ብር፣ እኔ ወደ 1000 ነው እንትን ያልኩኝ የጠለኩት 30 ብር ገብቷል አንድ ብሎኬት ማለት ነው። እና ሲሚንቶ ደግሞ አንድ ኩንታል ማለት ነው 1140 ብር አንድ ኩንታል፣ 2 ከረጢት ማለት ነው። እንደገና ደግሞ ፌሮ ባለ 10 አለ፣ ባለ 8 አለ። ባለ 10ሩ 1250 ብር ነው ባለ 10ሩ ማለት ነው። ባለ 8ቱ ደግሞ ወደ 800 አካባቢ ነው። እንደዛ ላችኋለሁ ውዶቼ። ቤት በጣም እየተወደደ ነው። ቶሎ ብላችሁ አሰሩ። ማሰራት ለምትፈልጉ ዛሬ ነገ አትበሉ። ወላሂ በጣም ኦቨር ነው። እንደገና ደግሞ አሸዋ በጣም ኦቨር ነው። ኦቨር አንድ ቼንቶ 50 ሺህ ይቅርታ፣ አንድ ሲኖ ማለት ነው። ቼንቶ ሳይሆን ሲኖ 50 ሺህ ብር ነው። እንደገና ደግሞ ድንጋይ ያስፈልጋቸዋል፣ ኮረት ያስፈልጋቸዋል፣ ስልቄት ያስፈልጋቸዋል። ስልቄት ማለት ይሄ ቀዩ አፈር ማለት ነው። ይሄ እንደምታዩት ይሄ ስልቄት ይባላል። እሱ ያስፈልጋቸዋል። እስቲ እያንዳንዱ በዝርዝር አስረዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ይሄ ደግሞ ኮንዲት ነው። ኮንዲት ያስፈልጋቸዋል። እያንዳንዱ ቦታ ኮንዲት ያስፈልገዋል። እስቲ እያንዳንዱ በውስጥላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ለባለሙያ ስንት ከፈልኩኝ እያንዳንዱ አስረዳችኋለሁ። እሺ